የአዲስ አበባ ልጆች ብትሰሩም ባትሰሩም ዞሮ ዞሮ ለሱሳችሁ ነው። እንደዛ አይነት ነገር አለ። እንዴት ነህ አባት? ሰላም ሁሉ መልካም። ጀግና ነህ በጣም አልኩ። አመሰግናለሁ። ግን አጠጋ ብለው እንደዚህ ደህና ነህ አለሁ። በዚህ ነው የምትተዳደር? ይሄ ነው የገቢ ምንጭ። ይሄ አባት ጀግና ነህ። ግን አንተ ይሄ ስራ ሳትንቅ እንደዚህ በማየቴ በጣም ደስ ብሎኛል። ከየት ነው የመጣው? እኔ ኮልፌ ልጅ ነኝ። ኮልፌ አካባቢ። የአዲስ አበባ ልጅ ነህ ጭራሽ? እውነት ኮልፌ ሎሜዳ አካባቢ። ጀግና ነህ እውነት። ኮርቼብሃለሁ። የኔ አባት ና ግባ እስኪ እናውራ። ና ውስጥ ግባ። ጭራሽ የአዲስ አበባ ልጅ ሆነህ ነው እንደዚህ እየሰራህ ያለ? ያው እንግዲህ በተገኘው ነገር። ቤተሰቦች ምናምን አሉ እዚህ? ከቤተሰብ ጋር ነው የምኖረው፣ ከማዘር ጋር። ያው ይህም ስራ የጀመርኩት ማዘርን ለመደገፍ ምናምን በሚለው ረዥም ጊዜ ሰፈር ውስጥ ነው ያሳለፍኩት ስራ ሳልሰራ እና የማዘርን ደግሞ ጭንቀት ሳይ እንደዚህ በጣም እሷ እየለፋችን ደግሞ ሰፈር ላይ ዝም ብዬ ከምቀመጥ ያገኘሁትን ነገር ይዤ ዳቦም ቢሆን ይዤ እገባለሁ። የኔ አባት አስገባ። በጣም ጀግና ነህ። የምሬን ኮርቼብሃለሁ። እግዚአብሔር ምስክሬ ነው። ምን 2 ዓመት 3 ዓመት ሰፈር ላይ ተቀምጫለሁ። ሰፈር ሰው ሲያይህም ሌላ የሆነ የሚያስጠላ ግምት ነው የሚሰጠን። የአዲስ አበባ ልጆች ስራ አይሰሩም፣ በቤተሰባቸው ጫና ነው የሚተዳደሩት ምናምን። የአዲስ አበባ ልጆች ብትሰሩም ባትሰሩም ዞሮ ዞሮ ለሱሳችሁ ነው። እንደዛ አይነት ነገር አለ ነገሮች አሉ። ግን ያው ጀስት እንደ ቻሌንጅ ነው የማልፋቸው። ሰው ብዙ ነገር ያወራል። ስራ ብዬ ስለወጣሁ ብዙ ሊጣሉኝ የሚሞክሩ ከዘበኛም ጋር ከምንም ጋር ግብግቦች አሉ። ግን ስራዬ ነው ብዬ ስላመንኩ የሆነ ወጣቱ ነው ሲያዩ የምትሰራ አይመስላቸውም። እንደዚህ ደግሞ ትንሽ ፋብለም በቲክቶክ ነው ምናምን ነገር ይላል ሰው አመለካከት። እኔ ለስራ ነው የወጣሁት። እኔ አባት እውነት በጣም ጀግና ነህ። እሺ እንዳልኩ እኔ መልክተኛው እባላለሁ። እቺን እስኪ ያስብ ሽንጫበር የኔ አባቴ ሌላም ይገባል። አንተ የአንድ ለጀግና ወንድም ደግሞ ሌላ ሽር አላጠፋትም። የሆነች ለማዘርም ቢሆን የሆነ ነገር ይደረግበት። በጣም ደስ ብሎኛል። እናንተንም አላህ ያስደስታችሁ፣ የተሻለ ነገር አላህ ይስጣችሁ። በሀገራችሁ ላይ ቀምጠልጠል ለምትሉበት ሪዝቅ አላህ ይስጣችሁ እና ስላስደስታችሁኝ እናንተንም በቃ ሁሉም ሀያታችሁ ደስታ በደስታ ይሁን ማለት ነው። እናንተ የሆነ ነገር ልጋብዝ ነው። ስጦታ ደስ ይለኛል። ማስቲካ አግኝቼ ነው እሱ 450 ይመጣ በስመ መልሽ ወሰድኩት። የራሴ ልግዛ ታዲያ ኧረ አይሆንም። ይቀመጥ አንተ ጋር ይቀመጥ። ቲፕ መስጠት እንችላለን፣ መብታችን። ለማንኛውም እኔ በጣም ነው የኮራሁብህ። ጀግና በርታልኝ። እሺ እኔ ጌታ እግዚአብሔር ደግሞ ረድቶን በመልካም ነገር እንደምንገናኝ ተስፋ አደርጋለሁ። ስልክህን ንገረኝ፣ ምናልባት ሰው ደውሎን ቢያገኝህ ሊያግዝ ቢፈልግ አንተ ቀጥታ እንዲገናኙ። ስልክ 0963 05 66 44 1047 30 48 8 18 ማነው ስምህ? ሰይድ ፈቱ። ይሄ ደግሞ አካውንት። እሺ እኔ ጌታ በቃ ከቻላችሁ ወንድማችንን እንደዚህ አበርቱት። ይህ ጊዜ ያልፋል።
ነገ ደግሞ አንተም የሆነ ሰው የምታግዝበት ጊዜ ይመጣል። ትንሽ ጊዜ ነው። በጣም ሰው ጋር የተገናኘሁት ጌታ ደስ ብሎኛል ስላገኘሁት። ዛሬ ሻለም በቃ ቤት መግባት ቤት ብሯን አስቀምጥ ምናምን ዛሬ ነገ ትወጣለህ ድጋሚ ያሽላል። በጣም አስፈልጎኝ ነበር አትልም? ምን ነበረ? እንትን ብራዘር ሃይማኖታዊ ትምህርት ሊጀምር ነበር። እሺ ወደ ታዲ ተደውሎልኝ የሆነ ብር ይዘህና ነው እሱን ታተባልኩኝ። ከዛም በኋላ በጣም አስጨንቆኝ ነበር ወላሂ። የሚከፈል ብር ነበረ። ስንት ብር? ጩጬም ቢሆን ያው የት ይመጣል? ቢያንስ እንኳን ከየት ይመጣል ብር ነው። ግን በቃ ሃይማኖታዊ ትምህርት መማር አለበት ብዬ የራሴን ትምህርት አስቀራሁትኝ ማለት ነው። የቤተሰቡን አንተ ነው የምትሸፍነው? ውሃም ማስሞላው ራሴ ነኝ። ማብራትም ለማዘርም ነው። ዝም አትልም። ስራ ከሰራ ቤተሰብ ካንተ ይጠብቃል። አንዳንድ ነገሮችን ታደርጋለህ። ብቻ አልሐምዱሊላህ ዋናው ጤና ነው። ሰላም ካለ ፏ ብለህ ሰርተህ ትገባለህ። እኔ ከሙስሊሞች የምወድላችሁ ምን እንደሆነ ታውቃለህ? አልሐምዱሊላህ የምትላት ምንም ነገር ተፈጥሮ በቃ አልሐምዱሊላህ የምትሉትና ተመስገን ማመስገን እውነት። እሺ አባቴ፣ የኔ አባት ቴንኪው በጣም እሺ።